ሉል ከሚባል ሰው ጋር ተገናኝተሽ ነበር? መልሽልኝ እንጂ Hey. Hi Mariana. በዝና በጣም አውቅሻለሁ። ሉል እባላለሁ። ምን ጠየቀሽ? ምን መለሽ? ወርቁ የኔ ነው። ውሸታም ቤት አጭበርባሪ የሰው በመንጠቅ በሀብት ላይ ሀብት ለመቆለል ይፈልጋል። ወርቁ ነው ሌላስ? ዛሬማ ከኔ ጋር ቀጠሮ ይዛል። ዛሬ ምን የተለየ ቀጠሮ አለን? ሰኞ ነው። ምን ቀጠሮ አለን? የምርህን ነው? ረስተኸዋል? አስታውሽኝ። ለምን ሰዓቴን ትገይብኛለሽ? ሰዓት አይሞትብም፣ ምክንያቱም አትሄድም። ጆኒ ለምን እንደምፈልጋት ነግረሻታል? አልነገርሻትም አይደል? ምናልባት ካወቀች ትበረግጋለች ብዬ ነው። እርሷ ሐኪሙን ለምንድን ነው የፈለጓቸው? መቼም ጽንስ እንዲያጨናግፍልኝ አይደለም፣ ልረዳው ነው። ይሄው ነው አታስገቢያቸው። ስለኔ ሆነ ስለ ዶክተሩ ቢጠይቁሽ አላውቅም ባያቸው። እሺ ቆላኒስ ማን ነው የሚያስነልኝ? በአንድ በኩል የልጅ አጎት ተደብቆ ይሳቀኛል፣ በአንድ በኩል ደግሞ የልጅ አባት እየመጣ እንደሆነ እየተነገረኝ ነው ያለው። ሁለቱም ወንጀለኞችና ደግሞ አደገኞች እንደሆኑ የገዛ አባትሽ ፊት ለፊትሽ ነግሮኛል። በሌላ በኩል ልጄ አባቴን እንጂ እንጀራ አባት አልፈልግም እያለችኝ ነው። በዚህ ሁኔታ እንዴት አድርጌ ነው ከጆኒ ጋር የምጋባው? እድሜ ልኬን ስሳቀቅና ስጨነቅ እንድኖር ነው? እመት ሳሎን ተሌሌ ክፍሏ ናት። የለችም ክፍሏ። እንዴት ሆኖ ለታሪክ እንዴ? አንቺ ለታሪክ ምን አደረኩሽ ለታሪክ? ምን አደረኩሽ? ምንድን ነው ማድረግ ያለብኝ?
መልካም አታውሪኝ ያልኩ አታውሪኝ። ለምን አልፈልግም። ተጣልተሽኝ? አውድ አንቺ በአንቺ ብሶት አኮርፊ ነው። እስቲ ምን የሚሉት ቅብጠት ነው? በምሽት ቤት ጥለሽ ትወጫለሽ? ለምንስ ቢሆን ድምጥሽን አጥፍተሽ ትወጫለሽ? አንድ ነገር ብትሆኝ እትዬ ተለቀይ መሰለሽ? እንኳን በማታ በቀን አትውጡ ተባለ። አትሰሚም? ይሄው ወጣው። ታዲያ ምን ሆንኩ? አይ ደግ አላረግሽም ለታሪክ። እናትሽንስ ቢሆን ለምን ታሳዝኛታለሽ? እኔንስ ለምን ታሳቅቂኛለሽ ለታሪኬ? እሺ ይቅርታ። አጎቴን እኮ አገኘሁት። መልካም። የቱ አጎትሽ? የአባቴን ወንድም። አንቺ ፈነከትሽው። ምን ልትቀሰቅሻ ነው እንዴ? ተልብሽ ነው የምታወሪ ወይ? ሐሰት፣ ውሸት። ለታሪክ በማይቀለድ ነገር አትቀልጅ። እና የት ሂጂ መጣው? መልካሙ የምሬን ነው። ማናንተ? ማነሽ አንቺ? ለታሪክ አጎቴ ነህ? አንዱ አለም ነህ? አዎ አንዱ አለም ነኝ። አንዱ አለም ሳሉ ነህ? አዎ አንዱ አለም ሳሉ ነኝ። እዚህ የምትመጣው እኛ ምን ልታደርግ ነው? ምንም ሰላም ምሻችሁ? ደህና ምሻችሁ? ምነው ችግር አለ እንዴ? እሙዬ አይ ምንም ችግር የለም። እኔና አጎቴ እያወራን ነው። መልካም። ልናወራ የምንችልበት ቦታ እንፈልግ። አይ ትንሽ ልናወራ አንችልም? አይ መሽቷል። እዚህ የምትመጣው ልትገለን ነው? በፍጹም አይደለም። ከዚያ ቢለምነኝ እምቢ አልኩትና በሩጫ እስከ መታጠፊያ ድረስ ሮጬ ገና ዞር ከማለቴ ነው እናንተ ያገኛችሁ። ለታሪክ ካንጀትሽ ነው የምታወሪ ነው? በቁምሽ እየቃዠሽ ነው? መልካሙች ከምሬ ነው። አንቺ ፖሊሶቹ መተውልሽ ቆቆ ብለሽ እንደማስያዝ ምን አደረገኝ? ለምን አይስተዋለሁ? አጎቴ ነው። ሊጨርሰን እያደባ መሆኑን እያወቅሽው አልነካችሁም ማለት መንካት ከፈለገ ለምን ይና አይነካኝ? በለስ ቀንቶሽ ተመልሰሻላ። ለታሪክ ታው በኋላ በሯን ብታልፊያት ጠብሽ ተኔ ጋር ነግሬሻለሁ። ቤተኛው ወይ ጉድ! ወይ ጉድ! ጉዳችን ተፊታችን ነው አዋሉ። እንደምን አደርክ? እግዚአብሔር ይመስገን። እንደምን አደርሽ? ፔሸንቶች መግባት ይጀምሩ። አንድ 5 ደቂቃ አስጭ። ይቅርታ። ሄሎ ገብረ ጻድቅ። የጠፋ ሰው እንደምን አለ? ደህና ነኝ። በስንት ጊዜ ያውን በጠዋት ተገኘ እባክህ? መች ፈለከኝና? እናንተ ስትፈልጉ እንኳን እኔን መርፌ እንኳን ከጭድ ክምር ውስጥ ማውጣት ትችላላችሁ። ነው እንዴ? የሐኪም ነገር መርፌ ጠፍቶብህ ነበር እንዴ?
እኔን እንኳን የጠፋብኝ የልብስ መርፌ ነው። እንደምን አለ ገብሬ? አለው ዶክተር፣ በሰላም ነው? ምን ሐኪምና ፖሊስ እኮ በችግር ጊዜ ነው የሚፈልገው። እኔ ታዲያ ፖሊስ አይደለም። ታዲያ ምንድን ነህ? ያው የደህንነት ሰው ማለት ፖሊስ ማለት ነው። ይሁንልህ። የት አካባቢ ነው መርፌ የጠፋብህ? አንድ እየተሰራ ያለ ወንጀል አለ። በአንተ ላይ ነው? በእኔም ላይ በአንተም ላይ። ያው አንዱ ሲነካ ሌላውንም ይነካል። ለፖሊስ አመልክተሃል? ለመጀመሪያ ጊዜ ለአንተ መንገሬ ነው። ለፖሊስ አመልክት አትበለኝ። ምንድን ነው ነገሩ? በስልክማ አይሆንም። እንገናኝ። እሺ ይቻላል። አስቸኳይ ነው? አዎ። ዛሬ ምሳ ብንበላስ ሰዓቱን መጠቀም እንችላለን? ጥሩ። ምሳ ሰዓት የት? የሻይ ሰዓት ነው። ሻይ ብይ። ኖ ቴንክስ። ምናልባት ጭንቅላሽ ጨምደደው ይለቅሽ ይሆናል። መውጣት አልፈልግም ሳሪ። ትላንትና ውስጥ ተሻድሮ እንደገና አርፍዶብሽ ነው? ላለ ጀመረላታል ሲባል ስንቶች ታውቂያለሽ? አባባል አይደለም፣ የመጽሐፍ ቅዱስ ቃል ነው። ሀብት ላለው ብቻ ለሚጨመርለት ችግር ላለው መለካ ማማረር አያስፈልግም። ተመስገን ይሻላል። ለምን ግን እንዲህ አልሽ? ማታበሳጨውሽ? ባናቱ ጨመረልሽ? ልጄ ጨመረችልኝ። ማውራት አልፈልግም። ኦኬ። እችን ታግል በማውራትሽ ራሱ ብዙ ነገር ቀሎልሻል። ማውራት ጥሩ ነው፣ በተለይ ከጓደኛ ጋር፣ ከሻይ ቡና ጋር። እሺ፣ ለማንኛውም ይቅርታ። ለምንም? ለማታው ላበሳጭሽ ፈልጌ አልነበር። የጓደኝነቴ መምከሬ ነበር። አጠፋው። ሶሪ። ሰውነቷ እንዲያው ሰውነቷ እንዲያው ሰውነቷ አንቺ አኩራፊ ሆነሽ እኔ ሆደ ባሻ በቃ ተለያየን እስከ መጨረሻ። ምንድን ነው ማኩረፍ? ማዚ አላኮረፍኩም እኮ። ምሳ ዛሬ እዚህ ነን? ኖ ምሳ ቀጠሮ አለኝ። ከና አበባ ጋር ነው? እና አበባ ጋር አይደለም፣ ግን ስለ አበባ ጉዳይ ነው። ስራ አለብኝ። እሺ ምሳ ነገ እኔ ቤት አንድ ላይ ነን። ሃይ ፋሪስ ዶክተር እንዴት ነህ? ሰላም ነህ? ሃይ እንዴት ናችሁ? ሰላም ናችሁ? አንተንም የበደልኩት እኔ እንዳልሆን ብቻ። ተይኝ እስቲ ሳሪዬ። ቆይ ምንድን ነው ያደረኩት? ነግሬሽ ነበር። ቀፎኝ እንደነበር ነግሬሽ ነበር። ኮኪኔን ማግባት እንደማትፈልግ ነግሬሽ ነበር። እና ልታገባት አትፈልግም ነበር? ንገረኛ። ልታገባት የማትፈልጋት ልጅ ነበር እንድታገባ አስገፋፋኝ ነበረው? የማትፈልገኝን ልጅ ተይኝ በእናትሽ ሳሪዬ፣ በቃ ተይኝ። ለምን ተወዋለሁ? ለምን ሁለታችሁን ጥፋተኛ የምታደርጉኝ?
አንተ እሷን የምታገባት ለኔ ብለህ ነው ወይስ እሷ አንተን የምታገባው ለኔ ብለህ ነው? ሰዓቱ አልነበረማ። እሷ በእኔም ላይ በራሷም ላይ እኮ እርግጠኛ አይደለችም። የሚገርመኝ ነገር ልንገርህ፣ ለሰዎች መልካም የምንመኝ ሰዎች አለ። ሰዎች ደስ እንዲላቸው የምንፈልግ። ራሴ ጻድቅ ላደርግልህ ፈልጌ አይደለም። ጓደኞቼ ደስ እንዲላቸው ፈልጋለሁ። እነሱን ማገዝ ፈልጋለሁ። የማይኬደውን መንገድ ሄጄ የማይደረገውን አድርጌ የማይነገረውን ተናግሬ የሚሄድበት መንገድ ሁሉ ያስወቅሰኛል። ችግር የለም፣ እየተወቀስኩም ቢሆን እቀጥላለሁ። ሳሪ እናቴን ብታያት ምናልባት ለምን እንደዚህ እንደሆንኩ ይገባሽ ነበር። ቆየ እኮ እናቴን ደፍጥጣት ነው ሄደችው። ሳሪ እናቴን አሞብኛል። እየበላ ይዣለሁ። አውራው እያወሩ መብላትን እኛ ሐኪሞች አንፈቅድም። የነገሩ በባህሉም ነውር ነው። ግን ምን ይደረግ፣ ጊዜ ጠፋ። እሺ ያው እንደነገርኩህ ሁለት ወንጀሎች ተፈጽመዋል። አንደኛው በህገወጥ መንገድ ጽንስ ማጨናገፍ ነው። በህጋዊ መንገድ ጽንስ ይጨናገፋል እንዴ? ዞሮ ዞሮ ጽንስ ማጨናገፍ ወንጀል ነው። አንዳንዴ ወንጀል ላይሆን ይችላል። ለምሳሌ የእናትየዋ ህይወት አደጋ ላይ ካለና የሚያሰጋት ከሆነ ጽንሱን አጨናግፈ እናትየዋ እንድታተርፍ ትችላለህ። የህጋዊ ነው? ሊያከራክር ይችላል፣ ግን ይደረጋል። እናትየዋ ከሞተች ጽንሱ ልጅ የሚሆንበት እድል ነው። ዞሮ ዞሮ እኔ በህገወጥ መንገድ ያልኩ በእኛ ሙያ ውስጥ የሚገኝ አንድ ሰው ለሴቶች ልጆች አደገኛ በሆነ መንገድ በመኖሪያ ቤት ውስጥ ጽንስ የማጨናገፍ ስራ ይሰራል። ማን ነው ሰውየው? የት ነው የሚሰራው? ስሙንና አድራሻውን እሰጥሃለሁ። መልካም። ሌላው አንዲት በግድ የተደፈረች ሴት አለች። ጉልበተኛው ወይም ማስገድዶ ደፋሪው ማንም ሳይነካው በነፃነት ይኖራል። ምስክር አላት ልጅቷ? ማን ነው ምስክር አቆመው ሊደፍር የሚችለው? ሞልቶ? እውነት የሚገርም ነው። ለነገሩ ልጅቷ ታሪኩን ነገረችኝ እንጂ ሰውየውን ገና አላገኘሁትም፣ ግን አገኘዋለሁ። ስሙና አድራሻውን ብቻ ስጠኝ፣ ሌላውን በኔ ተወው። ዮኒ እንተኛ። እግዚአብሔር ይስጥልኝ። ቴንኪው፣ አመሰግናለሁ። አይ ኮኬ፣ ኧረ እባክህ እንተኛ። አይ ግድ የለም፣ እዚህ ቅርብ የምደርስበት ቦታ አለኝ። አመሰግናለሁ። ዮኒ በጣም ተጎድቷል፣ በተለይ እናቱ። ጉድ እኮ ነው። ፀጉረ ልውጥ ሰፈሩን ወሮቷል እኮ። ተጠቁሟል ማለት ነው። የቢሆን ነው እንጂ ትናንትና የመጣችሁ ጋር አብሮ የመጣው ሰውዬ ፖሊስ ነው። ታዲያ ፖሊሶች ከሆኑ ወደ ላይ ወደ ታች ከሚሉ ለምን አይገቡ? ዞሮ ዞሮ መግባታቸው ይቀራል እንዴ? እየሰለሉ እኮ ነው። ደግነቱ ዛሬ የሚሰራ ሰው አለመምጣቱ ጠቅሞ ነው። ኧረ እንዳታሳፍሱ መላ ፈልጉ። ምን ይሻላል ዶክተር? ነገሩ አያምርም። ይኸው ከቅድም ጀምሮ ሲቪል ለባሾች እየተከታተሉ አደገኛ ነው ማለት ነው። ለጊዜው ዞር ማለት አለብን። ከቤቴማ ወዴት ነው ዞር የምለው? ልጆቼና ሚስቴን ትቼ ወዴት ነው የሚሄደው? ለሁለት ለሶስት ቀን መሄጃ ይጠፋል። ከሶስት ቀን በኋላ ስመለስ ያው አይደለም እንዴ? አይደለም። መረጃ ሲያጡ ተስፋ ቆርጠው ይተውታል። አሁን እዚህ የሚገኝ ማንኛውም ከስራችን ጋር የተያያዘ ነገር በሙሉ ይወገዳል። መቀስ ይሁን ምላጭ፣ ምንም አይነት ነገር ነው። ቅርግር ጋርገር በሙሉ ማታ ብትፈልግ ወንዝ ጣለው፣ ብትፈልግ አቃጥለው፣ ብትፈልግ ቅበረው። ምንም አይነት የመረጃ ምንጭ እንዳሰጠ። ችግር የለም። አሁን ነው እኔም ሰወር ብዬ ቆያለሁ፣ አንተም ሰወር በል። ለማንኛውም በስልክ እንገናኛለን። እንጀራችንን ዘጉት። እንጀራቸው ይዘጋና። እንጀራችንማ ይዘጋ። ሌላ ቦታ እንፈልግና ስራችንን እንቀጥላለን።
ግን ያ ጠቆመብን ያልከው ሰውዬ ማን ነበረ ስሙ ያልከኝ? እኔ ሰውየውን የታወቀው ልጅቷን አውቃታለሁ። ማን ትባላለች? ስሟን አላውቀውም። የላይ ሰፈር ልጅ ናት፣ ደንበኛችን ናት። እሷም ታሰራለች። ረንዶም የሚሰሩ ልጆች ይዛ ትመጣለች። አሁን ምን አይነት ሰይጣን እንደገባባት እንጃ። ከፈለግኳት አገኛታለሁ። ምን ነው? ፈልግና አገኝልኝ። አይ ምንድን ነው ታዲያ ስር የምትመላለሹ? ልጁን አስተኛሹ? አስተኝቻለሁ። ምን ፈልገሽ ነው? ኧረ እኔስ ምንም አልፈለኩም። ጨንቆኝ ነው እትዬ። ተናገሪያ ታዲያ ምንድን ነው የጨነቀሽ? ያንቺ አኳኋን የጨነቀኝ እትዬ። ይሄው ደጁን ካየሽ 2 ቀን ከቤት ወጥሽ አታውቂ። እህል በቅጡ አትበይ፣ አትናገሪ፣ አትጋገሪ። ዝም ብሎ መተከስ ብቻ። ምን ሆነሻል እትዬ? ምንም አልሆንኩም። በደህናሽማ እንዲህ አትሆኝም። መጥፎ ሰዎች አሉ አላልኩሽም? ከነሱ አይነት ትንሽ ራቅ ለማለት ነው። ከዚህ በላይ እንዳትጠይቂ። ምንም ልመልስልሽ አልችልም። ማዘሽን ብቻ በትክክል ፈጽሚ። እሺ። እኔ የምልሽ አቤት እትዬ። ሕዝቅያስ እኔ በሌለውበት እዚህ ቤት መታ ታውቃለች? አንቺ በሌለሽበት? አረ መታ አታውቅም። አደጋው የደረሰባት ዕለት ወይም ከዚህ 1 ቀን በፊት መታ ታውቃለች? አሃ አንድ የመጣለች። ለጥቂት ተላልፋችሁ ነው እንጂ አንቺ ስትወጪ እሷ መታ ነበር። ሄሎ፣ እኔ ነኝ። ሄሎ። ማርያና ጋር ምን አዲስ ነገር አለ? ምንም የለም። ዛሬም ከቤት ሳትወጣ ውላ ልታደር ነው። እርግጠኛ ነች ቤቷ ነች? አዎ፣ በደንብ እየተከታተለ ነው። የባዘዘው ሰዎች አሉ፣ ይጠብቁናል። እንጠብቃቸዋለን። ጥሩ። እስከ ነገ ማትወጣ ከሆነ አንድ ነገር ማድረግ ይኖርብናል። መልሼ እደውላለሁ። እሺ። ማርያም አሁን ከቤቷ አልወጣችም። እርግጠኞች ነን። ያችስ የሩምነሽም እንደዛው። ልዩነቱ ግን ማርያና ሞባይል ስልኮቿን አጠፋፍታለች። የሩምነሽ ግን አላጠፋችም። ሕዝቅያስ ጋር የተለየ እንቅስቃሴ የለም። መልካም። ማርያንና የሩምነሽ 2 ቀን ሙሉ ከቤት ካልወጡ ነገር አለ። ምን አይነት ነገር? ሶስቱም ሴቶች አንድ የመገናኛ መንገድ ፈጥረዋል ማለት ነው። እንዴት? ሴቶች ናቸው። ያ ማለት ምን ማለት እንደሆነ ይገባ? ብልሆች ናቸው። ሶስቱ ሴቶች ከእንዳንተ አይነቱ 300 ወንድ የተሻሉ ብልሆች ናቸው። አንዷ ስልኳን አጥፍታ፣ አንዷ ከፍታ፣ አንዷ ደግሞ ሆስፒታል ላይ ተጋድማ ምን እያደረጉ ነው? ይሄኔ ወርቁን ከዓይናችንም ከመዳፋችንም እያሸሹት ነው። ያለ ምንም ምክንያት 2 ቀንና ሌሊት የሚያደፍጡ ይመስላል። ከመሰለህ ደደብ ነህ። እኔ ግን አይመስለኝም። ምክንያቱም ደደብ አይደለም። እርግጠኞች ናችሁ ሴቶቹ በየቤታቸው ናቸው? አዎ እርግጠኞች ነን። በትክክል አረጋግጡና ይዘናቸው እንምጣ። አማርኛ አሰማም እንዴ? አረጋግጠህ ና ነው ያልኩህ። ይዛችሁ ነው አላልኩም። ሁለቱም ሴቶች በየቤቶቻቸው መኖራቸውን አረጋግጣችሁ ነው። ነገን የማይወጡ ከሆነ ነገር አለ። ስለዚህ እርምጃ እንወስዳለን።
አቤት የምስራች ምን ተገኘ? አንቺ እኮ ጸባይ የለሽም እንጂ ጸባይ ዝም በል ጸባይ እንሳ አንተ ዋስና አትፈልግም እንዴ? ጊዜ ለምን ታባክናለህ? ቆይ ተመልሰህ የምትሄድበት ረስታል መሰለኝ። በእናት አንድ 5 ደቂቃ ብቻ ታገሰኝ በእናት። ቆይ ፍርድ ቤት 30 ደቂቃ፣ እዚህ 5 ደቂቃ። ያንተ ዋስ በ35 ደቂቃ ነው የሚመጣው? 5 ደቂቃ ብቻ እንደው በእናት በእናት። ወይዘሪት ራይል በላይ ነው። አቤት። ዋስትና መብትሽ የተጠበቀ ስለሆነ የ10 ሺህ ብር ዋስ አቅርበሽ መውጣት ትችያለሽ። 10 ሺህ ብር? አዎ ቅራለሽ እንዴ? ካልቻልሽ ማረፊያ ቤት እስከዛ ትቆያለሽ ማለት ነው። አይ ድንገት ለጠበቃ ሳልነግሮ ስለመጣሁኝ ነው። ችግር የለውም። ይቅርታ ምን እንደሚባል ስለማላውቅ ነው። መልካም ነው። ዋስናውን አቅርቢያው። እሺ አሁን መሄድ ትችያለሽ። እሺ እሺ። አንተ ማመን ያቃተኝ የምስራች አላልኩሽም? አንተ ባትሽ ብር እኮ ነው እኮ። ስልክ በምን ልደውል? ስልክ የማስር ቤት እኮ ነች ያለችው። በምን ልደውል? እሺ እባካችሁ ተተባበሩኝ። በእግዚአብሔር አለሽ ወረቷን እንከፍላለን። ግድ የለም። እግዚአብሔር ይስጥልን። አመሰግናለሁ። እግዚአብሔር ይስጥልን። እሺ ብዙም ግን አታሰማሽም? ችግር የለም። እግዚአብሔር ይስጥልን። ለእኔ ዋስ ጥራ ሲሉኝ አንቺም በዋስ እንደምትለቀቂ ስለገባኝ ነው የምስራች ያልኩሽ። ማመን ያቃተኝ እግዚአብሔር ባትሽ ሞት አልጠበቅኩኝም ነበር። እኔ ለአንቺ ስል ታሰርኩ፣ ታስሬም ካድኩ። አንቺ ብቻ ጸባይ ይኖርሽ እንጂ እሞትልሽ። ሄሎ ሄሎ ሄሎ፣ ትርሲት ራሄል ነኝ። ራሄል ራሄል ነኝ። ሄሎ የ10 ሺህ ብር ዋስ ተብያለሁኝ። በአስቸኳይ ብር ይዘሽልኝ ነኝ። ይቆራረጣል። ምንድን ነው የምትይው? በእናትሽ ትርሲት አዳምጪኛ። የ10 ሺህ ብር ዋስ ተብያለሁኝ። በአስቸኳይ ይዘሽልኝ ነኝ እያልኩሽ እኮ ነው። ምንድን ነው የምትይኝ? አይሰማም። አሁኑኑ ነይልኝ። አሁኑኑ በቃ 10 ሺህ ብር ይዘሽልኝ ነኝ። አሁኑኑ ነይልኝ ያልሽ ሰማሽኝ? ሄሎ አንቺን እኮ ነው የማናግርሽ። አሁኑኑ ይዘሽልኝ። ሰምተሽኛል? አሁኑኑ? ወይኔ ጉዴ! እኔ በሌለውበት ቤት መጥተሽ ነበር? መቼ እንደሆነ አንቺ ንገሪኝ። ቤት መጥቼ አንቺን ያጣሁባቸው ብዙ ቀናት አሉ። ምን አዲስ ነገር አለ? እኔ የምጠይቅሽ የተመታሽለት ወይም ከዚያ በፊት መጥተሽ ነበር? አላስታውስም። መጥቼ ነበር እና ሕዝቅያስ፣ እነዚህ ሰዎች ስለ ወርቁ ያማከርሽ ወይም ያካፈልሽኝ ወይም አብረን የሸጥነው አድርገው ነው የሚያስቡት። አንቺ እዚህ በሰላም ተኝተሻል፣ እኔ ከነ ልጅ አደጋ ላይ ነኝ። በእኔ ምክንያት ይሄ ስለደረሰብሽ በጣም ነው የማዝነው። ቆይ ዝም በይ። ልነሳለት ለዛ እርኩስ ልክ ያላስገባሁት እንደሆነ ሕዝቅያስ አይደለም። እኔ በሌለውበት ቤት መጥተሽ ነበር አይደል? አላስታውስም አልኩሽ። አትዋሽ። አልዋሻውም። ዋሽተሻል። ሰራተኛ ይነግራኛለች ቤት እንደመጣሽ። ስለዚህ ሰዎቹ አንድ እውነት አላቸው ማለት ነው። ለምን ነበር የመጣሽው? በፈጠረሽ ንገሪ። ወርቁን ከወሰድሽ በኋላ ነው በፊት እኔ ቤት የመጣሽው? ለምን ነበር? ከነ ልጅ አታስገዲ። እነዚህ ሰዎች ስለ ወርቁ እኔን እንዳላማከርሽኝ፣ ከኔ ጋር እንዳልተካፈልሽ፣ እኔ ጋር ይዘሽ እንዳልመጣሽ፣ አብረን እንዳልሸጥ ሊያውቁልኝ ይገባል። ምን አድርጊ ትይኛለሽ? እኔም እንዳንቺው ነኝ። ስለምን ወርቅ እንደሚያወሩ እኔም አላውቅም። አታውቂም? አላውቅም። በእኔና በልጅ ህይወት ፈረድሽብን። እኔ ግን እንደ እህቴ ነበር የማይሽ። በጥቅም ትቀይርኛለሽ ብዬ አላስብም ነበር። ግን ልንገርሽ፣ ይህንን ገንዘብ አንቺም አትበይው። እነሱ ቀድሞ ይበሉሻል። እኔ ይበልጥብሽ ነበር። ከገንዘብ ሰው ይበልጣል። ልንገርሽ።
የታለ ብሩ? የታለ ብር? የዋስትና ብር ነው። የምን ዋስትና እንዴ? 10 ሺህ ብር ይዘሽልኝ አይደለም እንዴ ያልኩሽ? ብለሽኛል እንዴ? ኧረ እኔ አልሰማሁም። አታደርጊውም። ታዲያ በናባሽ ልታረጊ ነው የመጣሽ? ናፍቃሽኝ ነው እንዴ ጠራሁሽ? ቶሎ ነው ያልሽኝ መጣ። አሁን እርግጠኛ ነሽ ምንም 10 ሺህ ብር አላልሽም? እኔ እንኳን 10 ሺህ ብር 1 ሺህ ብር ማለት ነው። እስቲ ተረጋጊ። ቀላል ነገር እኮ ነው። ቀላል ነገር ነው? ታስረሽ ታውቂያለሽ አንቺ? ንገሪኝ፣ ታስረሽ ታውቂያለሽ ወይ? ባንቺ በእንዝህላሏና በዘልዛሏ እህቴ ምክንያት እዛ እስር ቤት ተጨማሪ ቀናት ተጨምር። ይሄ ቀላል ነው? ለአንቺ ቀላል ነው፣ ለኔ ግን ከባድ ነው። ዞር ካላገበ አዛር ይርዛ። አይንሽን ማየት አልፈልግም። ውሰጂኝ፣ ወደ እስር ቤት ውሰጂኝ። እማዬ አዲስ አበባ መምጣትሽን እኮ አላውቅም። መልካምን ጠይቃት ትሳይሻለች። ትርሲት መልሼ ልደውልልሽ? አንድ ቢሮ እየገባሁ ነበር። በጣም አስቸኳይ ነው የሚሻይ። ምንድን ነው? 10 ሺህ ብር ልትልኪልኝ ትችያለሽ? የት? አምቦ። 10 ሺህ ብር አሁን? አሁን በፍጥነት የሚሻይ። ለምንድን ነው? ምን ሆነሻል? ራሄል 10 ሺህ ብር ዋስትና ተጠይቃ ለሷ ፈልጌው ነው። እኔ ደግሞ ባዶ እጄ ነኝ። አዲስ አበባ እንደገባው መልስልሻለሁ። በባንክ በፍጥነት ላኪልኝ። እሺ። ቅርብሽ ያለ ባንክ ምንድን ነው? ጮሃለሁ ብትይ ጉሮሮሽን ሲጥ ነው ማለት ነው። ጋሼ ያውቁኝ የለ እንዴ? እንተዋወቅ የለ? አሳምሬ ያውቅሻለሁ። በቀደም ይዘሽው የመጣሽው ሰውዬ ማን ነው? የቱ ሰውዬ? በቀደም እቤት ድረስ ይዘሽው የመጣሽው ፖሊስ ነው? እኔ አላውቀውም። አታውቂውም? ሳታውቂው ነው ይዘሽው የመጣሽው? እንደውም ሌላ ሰው ይሻላል። እንዴ ጋሼ